ሰላም ሰላም ውድ ተመልካቾቻችን እንኳን በደህና ወደ ዩቲዩብ ቻናላችን መጣችሁ። ዶክተር አሳንቲ ሰለሞን ነኝ። በዚህ ቪዲዮ ውስጥ በጣም ቀላል ግን ጤናችን ላይ ትልቅ ጥቅም ስላለው ነገር እንነጋገራለን። በቤት ውስጥ በቀላሉ ሊሰራ የሚችል ከብዙ በሽታ የሚጠብቅ ብዙ ሰዎች ክብደት ለመቀነስ እንዲሁም ደግሞ ለአፍ ጠረንና ጤና የሚጠቀሙት ስለ ቅርንፉድ ውሃ ወይም ደግሞ በቀን ውስጥ 2 ፍሬ ቅርንፉድ ማኘክ ምን ጥቅም እንደሚሰጠን በዚህ ቪዲዮ ውስጥ እንመለከታለን። ከዚህ በፊት ስለ ቅርንፉድ በሰራሁት ሾርት ላይ ወይም አጭር ቪዲዮ ላይ 57,000 ቪው አግኝቷል። አሁን ደግሞ ሰፋ ባለ እንዴት መጠቀም አለብን፣ እነማን ናቸው መጠቀም ያለባቸው የሚለውን በትክክል በዚህ ቪዲዮ ላይ የምናይ ይሆናል። እውነታው ምንድን ነው? በትክክለኛው መንገድስ መጠቀም የምንችለው እንዴት ነው? በየቀኑ መጠጣት ይጠቅማል ወይስ አደጋ አለው? እስከ መጨረሻ ከኔ ጋር ቆዩ። ምክንያቱም ቪዲዮ መጨረሻ ላይ ብዙ ሰዎች የማያውቁትን አንድ ሚስጥር እነግራችኋለሁ። ቅርንፉድ እንግዲህ ትንሽ ቅመም ግን በጤና ላይ ትልቅ ተጽዕኖ ያለው በብዙ ባህላዊ ሕክምናዎች ላይ ለብዙ ሺህ ዓመታት ተጠቅመውበታል። ከነዛ መካከል አፍ ጠረን እንዲሁም ደግሞ የምግብ መፈጨትን ለማስተካከል በውስጡ ኢዩጂኖል የሚባል አንድ የሚገርም ንጥረ ነገር አለው። ይሄ ንጥረ ነገር ህመምን ለመቀነስ ይረዳል። እንዲሁም የሌላ የክሎቭ ጥቅም ደግሞ አንቲኦክሲዳንት የሚባል ጥቅም አለው። አንቲኦክሲዳንት ማለት በሰውነታችን ውስጥ ምግብ ሲፈጭ ወይም ደግሞ ከውጭ አንዳንድ ጭሶች፣ አንዳንድ ውጭ ያሉ ከሰውነታችን ውጭ ያሉ ንጥረ ነገሮች ወደ ውስጥ በሚገቡበት ጊዜ የሚፈጠሩ ፍሪ ራዲካል የሚባሉ ንጥረ ነገሮች አሉ። እነዚህ ፍሪ ራዲካል ሴሎቻችንን ወይም ህዋሶቻችንን በጣም ይጎዳሉ። ስለዚህ አንቲኦክሲዳንት ማለት እነዚህ ፍሪ ራዲካልን ወይም ህዋሶቻችንን የሚጎዱትን እነዚህ ኬሚካሎች ለይቶ የማስወገድ ስራ ይሰራል ማለት ነው። ሌላኛው ደግሞ አንቲባክቴሪያል ወይም ደግሞ ባክቴሪያን የመግደል አቅም አለው። ስለዚህ ብዙ መጥፎ ባክቴሪያዎች ሰውነታችን ውስጥ አሉ፣ አንጀታችን ውስጥ፣ አፋችን ውስጥ ብዙ ቦታ። ስለዚህ እነዚህን ባክቴሪያዎች የመግደል አቅም አለው፣ ፋይት የማድረግ እነሱን የመዋጋት የመቀነስ አቅም አለው ማለት ነው። ስለዚህ የቅርንፉድ ውሃ ጥቅሞች ምንድን ናቸው? ወይም ደግሞ አንድ ሰው በቀን ውስጥ 2 ፍሬ ቢያኝክ ከቅርንፉድ የሚያገኘው ጥቅሞች ምንድን ናቸው? የመጀመሪያው የአፍ ጠረንንና የአፍ ጤናን መጠበቅ ነው። ቅርንፉድ በውስጡ አንቲባክቴሪያል ወይም ባክቴሪያን የመግደል አቅም አለው። ስለዚህ አፋችን ውስጥ ያሉት መጥፎ ባክቴሪያዎች ናቸው የአፍ ጠረን ወደ መጥፎ የአፍ ጠረን እንዲቀየር የሚያደርጉት። ስለዚህ እነዚህን ባክቴሪያዎች ፋይት ማድረግ ይችላል። የድድ ጤናን ለመጠበቅ፣ የጥርስ ህመም በሚያጋጥም ጊዜ ቅድም እንደነገርኳችሁ ቅርንፉድ በውስጡ ኢዩጂኖል የሚባል ንጥረ ነገር አለው። ይሄ ንጥረ ነገር እንደ ማደንዘዣ ወይም ደግሞ ህመምን መቀነስ ይችላል። ለራስ ምታት ቅርንፉድ ውሃን ወይም ደግሞ ቅርንፉድን 2 ፍሬ ማኘክ ራሱ በጣም ለውጥ ይኖረዋል። በሶስተኛ ደረጃ ደግሞ የምግብ መፈጨትን በጣም ይረዳል፣ እንዲሁም ደግሞ ያቀላል። መፈጨትን የሚያካሂዱት ኢንዛይሞች ወይም ደግሞ ይህንን ነገር እንዲብላላ የሚያደርጉትን ኢንዛይሞች ስቲሙሌት ማድረግ፣ ማነቃቃት፣ ማነሳሳት ይችላል። ምግብ ከበላችሁ በኋላ የሚጨንቃችሁ የሚከብዳችሁ ከሆነ የቅርንፉድ ውሃን ወይም የቅርንፉድ ሻይን ከምግብ በኋላ በመጠጣት ሞክሩ። ምክንያቱም ይህንን ብሎቲንግን ወይም ደግሞ ውስጥ የሚፈጠረውን ጋዝ የመቀነስ አቅም አለው። አራተኛው ጥቅም ደግሞ ክብደት መቀነስ ላይ ድጋፍ ያደርጋል። ብቻውን ክብደት መቀነስን አያመጣም፣ ግን ጥሩ ልምዶች ጋር አመጋገባችንን የምንቆጣጠር ከሆነ ትንሽ እንቅስቃሴ የምናደርግ ከሆነ እንዲሁም ደግሞ አንዳንድ ቀላል ለውጦች የምናደርግ ከሆነ ክብደት መቀነስን ሊያፋጥን ይችላል። የስኳር መጠንን ይቆጣጠራል፣ እንዲሁም ደግሞ የስኳር መጠንን መቀነስ ይችላል። የኢንሱሊን ምላሽ ያሻሽላል። ስለዚህ ብዙ ጊዜ ስኳር በሽታ ላለባቸው ሰዎች ይሄንን በመጠኑ ሳይበዛ መጠጣት፣ በጣም ከበዛ ደግሞ ሃይፖግላይሴሚያ ወይም ደግሞ ስኳርን በጣም የመቀነስ የማውረድ አቅም ስላለው ማለት ነው። ስለዚህ በመጠኑ ከሐኪም ጋር ተነጋግሮ የቅርንፉድ ውሃ መጠጣት የስኳር መጠንን ይቆጣጠራል። በአምስተኛ ደረጃ ደግሞ የጉበት በሽታን የመከላከል አቅም አለው። ሊቨር ሲሮሲስ ወይም ደግሞ ጉበት ላይ ያለን ጠባሳ እንዳይመጣ መከላከል ይችላል። እንዲሁም ደግሞ ጉበት ላይ ያለ ስብን የመቀነስ አቅም አለው። ሰባተኛው ደግሞ የበሽታ የመከላከል አቅምን በጣም ያነቃቃል፣ እንዲሁም ደግሞ ይጨምራል ማለት ነው። አንቲኦክሲዳንት ባህሪ ያለው። ስለዚህ ሰውነታችንን ህዋሶቻችን የሚጎዱ ንጥረ ነገሮችን ማስወገድ ይችላል። ስለዚህ ይሄ ደግሞ የበለጠ የበሽታ የመከላከል አቅማችን እንዲነቃቃ፣ እንዲነሳሳ እና የበለጠ ጨመር እንዲል፣ ጠንከር እንዲል ማድረግ ይችላል። 8ኛ ደግሞ እንቅልፍና መረጋጋትን ለማግኘት ነው። ሪላክስ ለማድረግ ትንሽ ማታ ማታ የቅርንፉድ ሻይ መጠጣትም ጥቅም አለው። አንድ ሰው በየቀኑ የቅርንፉድ ውሃ ቢጠጣ ምንድን ነው የሚፈጠር? መጀመሪያ አካባቢ ምንም ለውጥ አይኖረውም። ከ10 እስከ 14 ቀን ወይም ደግሞ እስከ 2 ሳምንት ድረስ ከጠጣ በኋላ ግን አንድ ሰው የሚሰሙት ስሜቶች ሰውነቱ የመቅለል ስሜት ይሰማዋል። ምግብ ከተበላ በኋላ ይሄ ብሎቲንግ ጋዝ ወይም ደግሞ ይሄ ጭንቅ ማለት ስሜት ውስጣችን አየር ይሄ ሆዳችን የመነፋትን በጣም ይቀንሳል። ኃይልን ይጨምራል። የበሽታ የመከላከል አቅምን ይጨምራል።
ታዲያ ይህንን ለውጥ ለማግኘት በተደጋጋሚ ወይም ደግሞ እንደ ልምድ አድርጎ ረዥም ጊዜ መጠጣትን ይፈልጋል። በቶሎ የሚመጣ አይደለም። እንዴት ነው የምንጠቀመው ቅርንፉድን ካልን በየቀኑ 2 ፍሬ ማግኘት እንችላለን። የበለጠ ጥቅም ለማግኘት ደግሞ በሁለት ከፍለን እናያቸዋለን። አንደኛ ቀን በቀን መጠጣት የሚፈልግ ሰው ወይም ደግሞ በሳምንት ውስጥ 2 ወይም 3 ቀን ብቻ መጠጣት የሚፈልግ ሰው። ቀን በቀን መጠጣት የሚፈልግ ሰው የውስጡ ያለው የክሎቭ መጠን የቅርንፉድ ውሃ በጣም ጠንካራ መሆን የለበትም፣ ለስለስ ያለ ነው መሆን ያለበት ቀን በቀን ስለሚጠጣ። ስለዚህ ማታ ላይ 4 እስከ 5 ፍሬ የሚሆኑ ቅርንፉዶችን በአንድ ኩባያ ውስጥ ቀዝቃዛ ውሃ ያለበት ኩባያ ውስጥ አድርጎ ማሳደር፣ ጠዋት ላይ በባዶ ሆድ እሱን መጠጣት ነው። ስለዚህ ይሄ ቀን በቀን ለመጠጣት ነው። በሳምንት ውስጥ 2 ወይ 3 ቀን ብቻ ነው መጠጣት የምፈልገው የሚል ሰው ደግሞ ከ6 እስከ 7 የሚሆኑ ቅርንፉዶችን በአንድ ኩባያ ውሃ ውስጥ በማድረግ ከዛ በኋላ አብሮ ማንተክተክ ነው ወይም አብሮ ማፍላት ነው። ስለዚህ ከ5 እስከ 10 ደቂቃ አብረን ካፈላን በኋላ አቀዝቅዞ መጠጣት። ይህም በባዶ ሆድ ቢሆን ይመከራል። የቅርንፉድ ውሃን ስንጠጣ ማድረግ ያለብን ጥንቃቄዎች ምንድን ናቸው? አንደኛ ብዙ አለመጠጣት፣ በቀን ውስጥ ከ1 ኩባያ በላይ አለመጠጣት። እንዲሁም ደግሞ ቅድም እንደነገርኳችሁ ቀን በቀን የምንጠጣ ከሆነ አነስ ያለውን ማለትም ደግሞ ውስጡ ጥንክር ያለ መጠን የሌለውን መጠጣት ወይም ዘብዝፎ ካሳደሩ በኋላ መጠጣት። እንዲሁም ደግሞ በተለይ የሚከለከሉት ይህን ነገር እንዳይጠጡ የሚባለው ደግሞ ለእርጉዞች ነው። እርጉዞች ላይ የማህፀን መኮማተርን ሊያመጣ ይችላል። ስለዚህ በጭራሽ እርጉዝ የሆናችሁ እንዳትጠጡ። የደም ማቅጠኛ መድኃኒቶችን የሚወስዱ ሰዎች ቅርንፉድ በተወሰነ መጠን ደምን እንደሚያቀጥን አንዳንድ ሪሰርቾች ያሳያሉ። ስለዚህ በተለይ የደም ማቅጠኛ መድኃኒቶችን ስፔሻሊ ዋርፋሪን የሚባል መድኃኒት የምትወስዱ ከሆነ ቅርንፉድን መውሰድ የለባችሁም። እንዲሁም ደግሞ ከባድ የጨጓራ ህመም ካላችሁም እንደዚሁ ቅርንፉድ በተወሰነ መጠን የሆድ ውስጥ ኢሪቴሽንን ስለሚያስከትል ወይም ደግሞ ጨጓራ ማቃጠልን ስለሚያመጣ በተለይ ከባድ ጨጓራ በሽታ ያለባቸው ሰዎች ይህን ነገር እንድትወስዱ አይበረታታም። ቅርንፉድን ውሃ በትክክል ከተጠቀምንበት በጣም ጠቃሚ ነው። የምግብ መፈጨትን ለማስተካከል፣ ለሜታቦሊዝም፣ ለኦክሲዴቲቭ ስትረስ በጣም ለብዙ ነገሮች ጥቅም አለው። ሌላኛው ደግሞ ክሎቭ ኦይል የሚባል አለ ወይም ደግሞ የቅርንፉድ ዘይት፣ የቅርንፉድ ቅባት የምንለው ማለት ነው። ስለዚህ ይሄ በጣም ኮንሰንትሬትድ ወይም ደግሞ በጣም ውስጡ ያለው ንጥረ ነገር በጣም ከፍ ያለ ነው። ጥርስ ህመም ነው የምንጠቀምበት። ከዛ ውጭ ግን ጠንከር ያለ ስለሆነ ለሌሎች ነገሮች መውሰድ ይከብዳል። እንዲሁም ቀን በቀን ደግሞ የክሎቭ ኦይልን ወይም የቅርንፉድ ዘይትን መውሰድ የለብንም። ኢሪቴት ሊያደርግ ይችላል፣ አለርጂ ሊያመጣ ይችላል። እንደነገርኳችሁ ውስጡ ያሉት ኬሚካሎች ሞር ኮንሰንትሬትድ ነው የሚሆኑት ቅባት ወይም ደግሞ ኦይል ሲሆን። ይህ ቪዲዮ ከጠቀማችሁ ላይክ አድርጉ፣ ኮሜንት ጻፉ፣ እንዲሁም ደግሞ ሰብስክራይብ አድርጉ። ክሎቭ በውስጡ ያለው ንጥረ ነገሮች ምንድን ናቸው? የመጀመሪያ ዩጂኖል የሚባል የህመምን መቀነስ ይችላል። ቫይታሚን ኬ ውስጡ ይገኛል። እንዲሁም ደግሞ ፖታሲየም በውስጡ ይገኛል። ሌላኛው ቤታ ካሮቲንም ይይዛል። ቤታ ካሮቲን ትንሽ በኤንዛይም ከተብላላ በኋላ ወደ ቫይታሚን ኤ የሚቀየር ንጥረ ነገር ነው። ነገራችሁ ነገር ግን ሙሉ በሙሉ ሕክምና የሚተኩ ነገሮች አይደሉም። የስኳር በሽታ ያለበት ሰው ስኳር መጠኑን ለመቀነስ ቅርንፉድ ውሃ ብቻ እየጠጣ አይሆንም። መድኃኒቱንም ማቆም የለበትም። ስለዚህ ከሐኪማችሁ ጋር ተማክራችሁ፣ ከፍ ያለ በሽታ ካለባችሁ ከሐኪማችሁ ጋር ተማክራችሁ የምታደርጉት ነገር ጤናችንን የበለጠ ቡስት ሊያደርግ ወይም ደግሞ ጤናችንን የበለጠ ሊያሻሽል የሚችል ነገር ነው እንጂ ብቻውን የቅርንፉድ ሻይ ብቻ ለበሽታዎች መድኃኒት ነው ማለት አይደለም። የዛሬ ቪዲዮችን ይሄ ይመስላል። ሰብስክራይብ ካደረጋችሁ ላይክ ማድረግ እንዳትረሱ። ካላደረጋችሁ ደግሞ ይሄ ቪዲዮ ከጠቀማችሁ ደግሞ ላይክ፣ ኮሜንት እንዲሁም ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። ዶክተር አሳንቲ ሰለሞን ነኝ። አመሰግናለሁ።